ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ጣፍተናል። እንግዲህ የነኢማይቱ ቤተሰቦች ተከታታዮች እንግዲህ አሁን በኋላ በአንዳንድ ነገሮች ብቅ እንላለን ኢንሻአላህ። እናንተንም በሚያስተምርና በሚጠቅም ነገሮች ብቅ እንላለን በአላህ ፍቃድ። እናንተም ደግሞ ዩቲዩብን እየገባችሁ ነኢማ ሰይድ ዩቲዩብ ደሴ እያላችሁ ሰብስክራይብ በማድረግ ቤተሰብ እንሁን፣ አበረታቱኝ ማለት ነው። ካሁን በኋላ አልጠፋም። ብዙ መልካም ነገሮችን አስተማሪ ነገሮችን እንሰራለን ማለት ነው በአላህ ፍቃድ። እንግዲህ የዛሬው ርዕሴ ደግሞ በኸይር ስራ ላይ ይሆናል ማለት ነው። ኸይር ስራ ምን ጥቅሞች አሉት? መልካም ስራዎች ላይ ትኩረት ብናደርግ ምን ጥቅሞች አሉት? ሁለት አይነት ጥቅሞች አሉት በሚል ርዕስ ነው ዛሬ የምንማረው ማለት ነው ኢንሻአላህ። እነዚህ መልካም ስራዎች በዱንያም በአኺራም ላይ ጥቅም ያላቸው ሲሆኑ ማለት ነው። ጥቅማቸውም ደግሞ ለሁላችንም ለሙስሊም ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ኸይር ስራ በመስራት ሁላችንም አላህ ሂዳያ ይስጠን ማለት ነው። እዚች ዱንያ ላይ እስካለን ድረስ እዚህ ዱንያ ላይስ ለምንድን ነው የመጣ ነው? በዱንያ ላይስ ምንድነው የምናደርገው? ዱንያ ላይስ የመጣ ነው ለምንድን ነው? ዓላማው ምንድን ነው? የሚላቸውን ትምህርቶች በቀጣይ ላይ ኢንሻአላህ እንወያይበታለን ማለት ነው። ከእናንተ የሚጠበቀው ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ብቻ ነው። ከዛ በኋላ በቻልነው አቅም የምንችለው ለእናንተ እናከፍላለን ማለት ነው። ኸይር ስራዎች ሁለት ጥቅም አለው። አንደኛ በዱንያ ላይ የመጣውን በላይ ይመልስልናል። ሁለተኛ ልባችን የደረቀውን ልባችንን ያረጥብልናል ማለት ነው። ስለዚህ ለአኺራችን ደግሞ ይጠቅማል። በዱንያ ላይ እስካለን ድረስ ደግሞ መልካም ስራ ብቻ ሳይሆን መልካም ጓደኛ ያስፈልገናል። መልካም ጓደኛ ለዱንያም ለአኺራም የሚጠቅም ጓደኛ ሲሆን በዱንያ ላይ መልካም ጓደኛ ያለው ሰው መታደል ነው። ለአላህ ብሎ የሚወዳችሁ ለጥቅም ብሎ ሳይሆን ለአላህ ብሎ የሚወዳችሁ ጓደኛ ማግኘት መታደል ነው። ስለዚህ እነዚህን መልካም ጓደኞቻችሁን እንዴት አድርጋችሁ መያዝ እንዳለባችሁ፣ ከመልካም ጓደኞቻችሁ ጋር እንዴት አድርጋችሁ መቀጠል እንዳለባችሁ አብረን እንማማራለን ኢንሻአላህ። ጓደኝነት ማለት ብዙ መስፈርቶች አሉት። እነዛ መስፈርቶች እኛም ላይ ካለብን በአይምሯችን በልባችን ውስጥ ሰዎች ነንና እንሳሳታለን። በእኛም ላይ የሆነ ክፍተት ነገር ካለ ያንን ክፍተት ከሚወዱን ጓደኞቻችን ጋር ማስተካከል እንዳለብን እንማማራለን ማለት ነው። ስለዚህ መልካም ስራ ከመልካም ጓደኛ ጋር ይሄዳል። መልካም ስራ እየሰራን አህላቅ ከሌለን ከምንወዳቸው ጓደኞች ጋር ስነ ምግባር ከሌለን መልካም ስራችንም ገደል ይገባል ማለት ነው። ተመልከቱ፣ ሁለት አይነት ጥቅም አለው ማለት ማለት ነው። ስለዚህ መልካም ስራ ስንሰራ ከመልካም ጓደኞቻችን ጋር አህላቃችንን ማሳመር ይኖርብናል ማለት ነው። ስለዚህ አህላቃችንን አሳምረን መልካም አህላቅ ኑሮን መልካም ስነ ምግባር ኑሮን የምንሰራው ኸይር ስራ ደግሞ በአላህ ሱብሃነሁ ወተዓላ ፊት ምንዳችን እጥፍ ድርብ ይሆናል ማለት ነው። አያችሁ አይደለም? ተመልከቱ። ይሄንን ስራ ደግሞ ለመስራት ሶብርና ትዕግስት ያስፈልገናል ማለት ነው። ስለዚህ ሁላችሁም መልካም ጓደኛዎችን ለማግኘት መልካም ጓደኞችን ካገኛችሁ ደግሞ የራሳችንን አህላቅ የምናስተካክል ከሆነ እኛ አህላቅ ካለን እኛ ስነ ምግባር ካለን እነዛን መልካም ጓደኞቻችንን ደግሞ እንጠብቃቸዋለን ማለት ነው። ከዛ መልካም ስራችንን ደግሞ እንቀጥላለን ወደፊት ማለት ነው። መልካም ስራ ላይ በዱንያ ላይ ብቻ ሳይሆን በአኺራችን ደግሞ ነገ ስንሞት መልካም ጓደኛ ካለ በዛ በዱንያ ላይ አብረህ የሰራሃቸው መልካም ስራዎች ወደ ኸይር ስራ፣ ወደ ሶላት፣ ወደ ቁርአን የሚመራችሁ ጓደኛ መሆን አለበት። ከመጥፎ ስራ የሚጠብቃችሁ ጓደኛ ነው መርጣችሁ መያዝ ያለባችሁ። ጓደኛ ስትይዙ ማለት ነው ወደ አላህ መንገድ የሚመራችሁ፣ ከመጥፎ ስራ የሚያወጣችሁ፣ ከመጥፎ ሱስ ነገሮች የሚያወጣችሁ፣ ከመጥፎ ነገሮች ሁሉ የሚጠብቃችሁ ነው ጓደኛና መያዝ ማለት ነው። ጓደኛ ማለት ደግሞ ለጥቅም ተብሎ ሳይሆን ለአላህ ብሎ የያዛችሁት ጓደኝነት ይጸድቃል፣ ያምራል፣ የሰመረ ይሆናል ማለት ነው። አላህ Subhanahu Wa Ta'ala በቃሉ ምን ብሏል? ሰውን ስትወዱት ለአላህ ብላችሁ ውደዱ አለ። ሰውን ስትወዱ ለአላህ ብላችሁ ውደዱ፣ ስትጠሉም ለአላህ ብላችሁ ጥሉ አለ አላህ Subhanahu Wa Ta'ala በቃሉ ማለት ነው።
ማለት ለአላህ ብላችሁ ከወደዳችሁ የአላህን ለዛ ታጣጥሙበታላችሁ። የአላህን ውዴታና ለዛ ታጣጥማላችሁ አለ። ለጥቅም ብላችሁ ከሆነ ደግሞ የቀረባችሁት አለ ጥቅሙ ሲያልቅ ሁሉ ነገሩም ያልቃል፣ ወዳጅነታችሁ ያልቃል ማለት ነው። እንግዲህ ተመልከቱት ማለት ነው። ስለዚህ አንድ ጓደኛ ለጥቅም ብሎ የሚቀርበን ከሆነ ለጥቅም ብላ የምትቀርበን ከሆነ ጥቅሙ ሲያልቅ ወይንም ገንዘቡ ሲያልቅ ጥለውን ይሄዳሉ ማለት ነው። ገባችሁ አይደለም? ያ ነገር ነው። ያ ነገር እንዳይሆን ሰዎችን እንዴት አድርገን መቅረብ አለብን? ሰዎችን ስንወዳቸው ለአላህ ብለን መውደድ፣ ስንጠላም ለአላህ ብለን የምንጠላ ከሆነ የአላህን ውዴታና የአላህን ለዛ እናጣጥማለን ማለት ነው። ስለዚህ እንዴት አድርገንስ ከነዛ ሰዎች ጋራ መቀራረብ አለብን? ከነዛ ሰዎች ጋርስ እንዴት እንቀጥላለን ብለን የምናስብ ከሆነ እነዛን ሰዎች መጥፎ አስተሳሰብ ካላቸው መልካም ጥሩ መንገዶችን የማይሄዱ ከሆነ ትመክሯቸዋላችሁ፣ ታስተምራላችሁ። ከዛ ቦታ ልንመለስም ካሏችሁ ደግሞ እናንተንም ወደዛ ገደል እንዳያስገቧችሁ ምን ማድረግ አለባችሁ? ትመክራላችሁ፣ ትዘክራላችሁ። አንመለስም ካሉ ደግሞ እናንተ ቶሎ ብላችሁ ወደ ኋላ መመለስ ነው ያለባችሁ። ለምን እየቆየ አብራችሁ እየቆያችሁ የምትከዱ ከሆነ እነዛ ሰዎች ስራቸው የማያምር ከሆነ እናንተም እነሱን ተከትላችሁ ገደል ትገባላችሁ። አህላቃችሁ ስነ ምግባራችሁ ይበላሻል ማለት ነው። ያ ማለት አላህን አስቆጣ ነው ማለት ነው። በዚች ዱንያ ላይ ኮንትራት ኑሮ ናትች የምንኖራት። እዚች ኮንትራት ኑሮ ላይ ስንኖር አላህን ሳናስቀይም አላህ ያዘዘንን ነገሮች ስንታዘዝና አላህ ስሩ ያለንን ነገሮች ስንሰራ አላህ ደግሞ ዱዓችንንም ሶላታችንንም ይቀበለናል ማለት ነው። እስከዛሬ ያጠፋናቸው ወንጀሎች ካሉ እነዛን ወንጀሎች ደግሞ አላህ Subhanahu Wa Ta'ala ይቅር እንዲለን ምን ማድረግ አለብን? ተውበት አድርገን ወደ ራሳችን መመለስ አለብን ማለት ነው። እናንተ ሳታቁ ስለ ፈጣሪያችሁ ሳታቁ ሐላልና ሐራሙን ሳታቁ ያደረጋችኋቸውን ነገሮች እኔ ይቅር እላችኋለሁ ብሎናል። ያ ማለት ይቅር የሚለን እንዴት ነው? ተውበት አድርገን ተጸጽተን ከተመለስን ነው። ተጸጽተን ስንመለስ ወደ ኢባዳችን፣ ወደ ቂርአታችን፣ ወደ ሶላታችን ሰዎችን ሳንዞልም ለሰው ክብር ሰጥተን ሰዎች እንዳይዞልሙን እኛም ሰዎችን መዞለም የለብንም ማለት ነው። እና ይሄንን ይመስላል ማለት ነው። ስለዚህ እንዴት አድርጋችሁ ከሰው ጋር መኖር ያለብን ነገር እንዴት አድርገን ነው ከጎረቤት ጋር መኖር ያለብን ነገር እንዴት ጋር ነው ከጓደኞቻችን ጋር መኖር ያለብን ነገር ይሄንን ነገር ማጥናት ይኖርብናል፣ መማር ይኖርብናል ማለት ነው። እና ለሁሉም ነገር ሴት ልጅ ሶብር ሲኖራትና ትዕግስት ሲኖራት ነው፣ ወንዱም እንደዛው ማለት ነው። አሁን ያለንበት ጊዜ አኬሩ ዘበን ላይ ስለሆነ ያለንበት ሰዓት እና ጊዜ በጣም ትንሽ የተቃወሰ ስለሆነ ሁላችንም ጊዜያችንን በከንቱ ከምናጠፋ አላህን የሚያስቀይም ነገሮችን ካናደርግ አላህ ባዘዘን መልኩ የምንታዘዝ ከሆነ አላህ Subhanahu Wa Ta'ala ደግሞ የፈለጋችሁትን ነገር ጠይቁኝ እኔ እሰጣችኋለሁ፣ እናንተ ለኔ አንድ ክንድ ሁለት ክንድ ብትቀርቡኝ እኔ ለእናንተ ስንዝር ቀርባለሁ ብሏል። እኔን እናንተ ተታዘዛችሁኝ ከከለከልኳችሁ ነገር ከተከለከላችሁ እኔ የፈለጋችሁትን ነገር ጠይቁኝ እሰጣችኋለሁ ብሎናል። ስለዚህ ለአላህ Subhanahu Wa Ta'ala ሌትም ቀንም እሱን የምንገዛ የአላህ ባሮች አላህ ያድርገን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር በማድረግ ለብዙ ሰው ተደራሽ በማድረግ አካውንት ማን ነው ዩቲዩብን ሰብስክራይብ አድርጉልኝ፣ አሳድጉት። ብዙም እናሰራዋቸው መልካም ስራዎች አሉ፣ ብዙም እንማማራቸው ትምህርቶች አሉ። እንዲሁም ደግሞ የምናሳድጋቸው የቲሞች አሉ፣ እንዲሁም ደግሞ አዛውንቶች አሉን ማለት ነው። መሳተፍ ለምትፈልጉ መቀላቀል ለምትፈልጉ ቤታችን ክፍት ነው። ማናገር ኮሜንት ላይ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። መልካም ቀን ይሁንላችሁ ውዶችዬ። ሰብስክራይብ ያላደረጋችሁ እባካችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሆን። ወዳችኋለሁ ማለት ነው ውዶችዬ። ፈጣሪ በያላችሁበት ሰላማችሁ ይብዛልኝ።